ሴትዮ ምን ብትለኝ ጥሩ ነው በጣም ጎበዝ ነሽ ምግብሽ በጣም ነው የሚጣፍጠው በጣም ጽዱ ነሽ በጣም ነው የምንወድሽኛ በጣም በቃ እንዳንቺ ባለሙያ እንደው አይተናናቅም እኔ ደግሞ አቤት መድኃኒዓለም እንዴት ተወደ መቼም ቅርቤ ነህ እንደው ተወደኛለህ እኮ ደሞዝ ጭማሪ መስሉኝ እንዲህ ስታሞካሸኝ ደሞዝ ልጨምርልኝ መስሉኝ ምን ብትለኝ ጥሩ ነው አሁን በቅርብ ልታገባ ያለች አሁን በቅርብ የምታገባ ልጅ አለቻት እሷ ጋር ትሆኛለሽ እሷ ጋር ብትሄጂስ እኔ ውርስ አይደለም የሚወራረሱኝ ውርስ አይደለም አይገርማችሁ እንዶ ያረብ መውደድ በቃ የነሱ ትልቁ ፍቅራቸው ማለት ከወደዷችሁ እኔማ ምን አልኳት አረ እሷ ቤት ብቻ አይደለም አልኳት እኔስ ማን ነኝ ይገባኛል እኮ እሷ ቤት ብቻ አይደለም ልጅሽ ቤት ብቻ አይደለም ገና ልጅሽ ቤትም እሰራለሁ አልኳታ ያው በሆዴ ነው ያልኳት በርግጥ በአፌ አይደለም በሆዴ ነው ያልኩት ግን እና እሰራለሁ እንዴ እኔ እኮ በጣም የሚገርሙኝ እነዚህ ሰዎች ማለት ነው ይሄንን ጀንፈል የሆነ የፓኪስታኒ ዩኒፎርም ለብሰን ጀንፈል ስንል ከፊት ለፊታቸው እንደው ህይወትም ያለን አይመስላቸውም እኮ ኑሮም ያለን አይመስላቸውም እንደው ትዳር ልጆችም ያለን አይመስላቸውም እኮ ጋይስ ሊወርሱ ውርስ ነን አሉ በቃኛውን ውርስ ነን አሁን የነሱ ትልቁ መውደዳቸውን እዚህ ጋር ልጄ ቤት ተሰሪያለሽ እንዴት ወደደች እኔ ደግሞ አምላኬ ማመስገነው አንተ መድኃኒዓለም አለህ እኮ እንደው ደሞዝ ልጨምር መስላኝ እንደዚህ ስታሞካሸኝ እኔ ብላድርግ ያው ገንዘብና ገንዘብ ነው ጭንቅላቴ ጉድ እኮ ነው ወይ ያረፍ ፍቅር ይቅርብኝ ግርድና በግርድና ነው የምትወደኝ ልጄ ጋር ደግሞ እኮ ጣፈጥ ሞቅ አድርገው እኮ ነው ልጄ አሁን በቅርቡ ታገባለች እሷ ጋር እንትን ትያለሽ እሷ ጋር ትሄጃለሽ ውቢት ፈለቀ ኑሮም የላት አሉ ቤትም ትዳርም ጎጆም የላትም አሉ እዚሁ ስጀነፋፈል አረ ይቅርብኝ ይሄ ፍቅር ሹሃዳ ሰላሙ አለይኩም ወራህመቱላሂ ወበረካቱ ክርስቲያን ወገኖቼ ሰላም ብያለሁኝ እንድናችሁ ሁሉ ሰላም ሁሉ መልካም እና እንግዲህ ውብዬን እንደሰማችኋት ናት እቺ ጀግና እህታችን እኔ ከአረቦች ከሷ አሁን እንዳለችው ምን ተረዳሁኝ በቃ እናንተ በቃ ዘላለም ህይወታችሁ አሽከርና ለነስኩ አሽከር የእናንተ ህይወት እንደሌለ ሰውም እንዳልሆናችሁ በቃ ተረዳሁኝ ለካ እንደዚህ ነው የሚያስባቸው እነሱንም ምንም ህይወት እንደሌላቸው እነሱ ሰው እንዳልሆኑ ሁሉ እንደሚወልዱት ልጅ እንዳላቸው ሁሉ እናንተ እንደቃ የሚቆጥሯችሁ ነው አሁን በቃ የተረዳሁት እንደዛ ነው ለህም ባይን የመጣው እንደዛ ስትል እኔ በጣም አዘንኩት አሳዝነኛል ውሸት እና በቃ አረቦች ምን እነሱ ሰው አይደሉ እንዴት ነው የሚያስቡት ግን በቃ እንደዚህ እናንተ አገር እንደሌለ እዚህ ሀገር በቃ ጨቅታማ ሀገር ምናምን እንደሆነ ነው የሚያስቡት ምንድነው አሁን በቃ ያሸጋገረች ነው አሁን እሷ ሲሞላላት ለልጇ እናንተ ደግሞ እሷም ስትሞት ወደ ማን እንደምትሸጋገሩት ወደ ልጆቻቸው ምናምን እናንተ የምትሞቱ የማይመስላችሁ በቃ እንደዛ እኮ ነው እናንተ የምትሞቱ ህይወቴ እንደሌላችሁ በቃ ዘላለም ህይወታችሁ በእነሱ ቤት አሽከርና በቃ እነሱ እንደጨሁባችሁ እቃቸው አለ አይደል እቃቸው እንደነዛ ሱብሃን እኔ ብቻ አረብ ምን ያክል ጨካኝ እንደሆኑ እንጃ አላህ አለሞላይ እናንተ ብቻ እሺ እያላችሁ ናም መዳም እያላችሁ ተግባባቸው እናንተ በቃ ብልጥ ነው ኢትዮጵያ ብልጥ ነው በዚህ ነገር በቃ አይታለልም ብልጥ ናት ውሽት የራሱ በጣም አስተማሪ ቪዲዮ ነው የምለቅላችሁ ከሷ ማለት ነው አንዳንድ ያስተምራችኋልም አንዳንድም በህይወታችሁ ያሳለፋችሁት ነገር በቃ ተነግራችኋል ይሰውና በቃ እናንተ ማድረግ ያለባችሁ እሺ እያላችሁ እናንተ ተግባብታችሁ በቃ የሻይ የምትላችሁን ተቀበሉ በቃ ምንም አምስትም ሆነች በሳንቲም ተሆነ በቃ እየተቀበላችሁ ጊዜ ማሳለፍ ነው እንደዛ ነው ማድረግ ያለባችሁ ምክንያቱም አሁን ላይ በጣም እነሱም ስስታም የሆነው ምክንያት በቃ ኑሮ ተወዷል መሰለኝ በዛ ሀገርም አይፈረድባቸው ቢያንስ የሺ የሚሏችሁን ሳታቅማሙ ተቀበሉ እሺ እና እንደዛ ነው እና ወደ ሀገራችሁ መጣችሁ እነዚህ የማይረቡ ህይወት እንዳላችሁ ማሳየት
በቃ ሲማችሁን አጣሉት። ምክንያቱም አሁን እቺ ውብሸት በጣም ይከታተሏታል፣ ያላት ህይወትን ምናምን የምታወራውን ሁሉ ይከታተሏታል፣ መዳሞቿ አሰሪዎቿ ማለት ነውና ይከታተሉኛል ብላለች። እና በቃ እሷም እንደዛ አስተማሪ ነው እንደዚህም በቃ እሷም እንደዚህ እነሱ ጋር ህይወት ስላሳለፈች እንደዚህ በቃ ምንም አይመስላትም ታውቃላችሁ። እና በተለይ አዲሶች ጠንክሩ፣ በርቱ፣ አይዟችሁ፣ ህይወት ትቀጥላለች። በቃ እናንተ ሰራ አድርጋችሁ ገንዘባችሁን ቤተሰብ እንዳያጠፋባችሁ ያዝ አድርጋችሁ ወደ ሀገራችሁ መታችሁ ህይወታችሁ መቀጠል አለባችሁ። የአረብ እንትናቱኑ በቃ የአረብ ተመላላሽ ህይወት አይኖራችሁ። በቃ አረብ ስትጮህ ስትፈልግ የምታዛችሁ፣ ስትፈልግ የምደበድባችሁ፣ ስትፈልግ የምትገል፣ ስትፈልግ አውጥታ የምጥላችሁ እናንተ ሰው ናችሁ እና ህይወታችሁን አትርሱ። አይዟችሁ፣ በርቱ፣ በቃ ያልፋል። እንደዚህም ስትላችሁ በቃ ይክፋችሁ፣ ያልፋል ብላችሁ ታገሱ። እሺ እና እንደዛ ነው። አላብዛባችሁ። መልካም ጊዜ፣ መልካም ቆይታ ይሁንላችሁ። አመሰግናለሁ። ነው ክርስቲያንን በዓል ነው መሰለኝ ዛሬ። እናመሰግናለን። የረመዳን አስቤዛ ጀምረናል። ከእንግዲህ ያው በሪአክሽን ቪዲዮ ላልመጣ እችላለሁ። በአስቤዛ ስራ ብቻ ነው የምመጣው። ምክንያቱም ይችን ወሯን እኔም በት ማለት አለብኝ። እናንተንም ጀዛውን ማገኛለሁኝ። ብዙ ምርቃትም እያገኘሁ ነው። እናንተንም አደርሳለሁ ከእናቴ ጋር ሁኚ ማለት ነው። እና እንደዛ ነው። ፋጡሚ ጋር ቀጣይ ቪዲዮ እንመጣለን። እስከዛው ድረስ መልካም ጊዜ፣ መልካም ቆይታ። ይህን ቪዲዮ ሼር እያደረጋችሁ አድርሱ። ለመዳም ቅመሞች አብዛኛው ያስተምራቸዋል፣ ደስ ያላቸዋል። በቃ አንዳንድ እንደዚህ ስልካቸውን ስለሚደበሩ እነሱን እያያቸው ተጽናኑ ማለት ነው። አብዛኞቻችሁ በጣም ህይወት አሰልቺ እድሜ ሄዴ ምናምን እያላችሁ የምትሰላቻችሁ ከውብሸት ተማሩ። እሺ ውብሸት እኔ እርግጠኛ ነኝ ከ39 በላይ ከ30 እንደው ቢያንስ ከ30 በታች አትሆንም፣ ከ30 በላይ ነው አይደል? እና ራሳችሁን ከውብሸት ተማሩ። አይዟችሁ፣ በርቱ፣ ጠንክሩልን። እናንተ ጀግና ናችሁ፣ በርቱልን። እሺ በቀጣይ ቪዲዮ እንገናኛለን። መልካም ጊዜ